ሰላም ውድ የጤናማ ህይወት ተከታታዮቼ እንዴት ናችሁ? ዛሬ ደግሞ ቦርጭን ወይም የሆድ አካባቢ ስብን እንዴት ማጥፋት እንችላለን የሚለውን እነግራችኋለሁ። ሁሌም የምለቃቸውን ትምህርታዊ የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። ያላችሁን ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። እስከ መጨረሻው መልካም ቆይታ ይሆንላችሁ። ቦርጭ ማለት በሆድና በወገብ ዙሪያ የሚከሰት የስብ ክምችት ነው። በሳይንሳዊ መንገድ አንድ ሰው ቦርጭ አለው የምንለው ለወንዶች ከ40 ኢንች ወይም ከ102 ሴንቲሜትር በላይ ሲሆንና ለሴቶች ደግሞ ከ35 ኢንች ወይም ከ89 ሴንቲሜትር በላይ ሲሆን ነው። ስለዚህ ወንዶች ከ102 ሴንቲሜትር እና ሴቶች ደግሞ ከ89 ሴንቲሜትር በላይ ከሆናችሁ አላስፈላጊ የሆነ የስብ ክምችት አለ ማለት ነው። መቀነስ ያስፈልጋል። ምክንያቱም የስብ መከማቸት ለተለያዩ የጤና ችግሮች ያጋልጣል። ለምሳሌ ለልብ ህመም ወይም ሀርት አታክ ለምንለው፣ ለአንጎል ውስጥ የደም መፍሰስ ወይም የደም ዝውውር መቋረጥ፣ ለኩላሊት ህመምና ለተለያዩ የኮሌስትሮል መጨመር ጋር ተያይዘው ለሚመጡ ችግሮች ያጋልጠናል። ስለዚህ ክብደትን መቀነስ ያስፈልጋል ማለት ነው። ክብደት መቀነስ የምንችለው እንዴት ነው ስንል በሳይንስ የተረጋገጡ ብዙ መንገዶች አሉ። እንመልከታቸው። የመጀመሪያው በቂ እንቅልፍ መተኛት ነው። በቂ እንቅልፍ ማለት በቀን ውስጥ ከ8 እስከ 9 ሰዓት መተኛት ማለት ነው። በቂ እንቅልፍ የማንተኛ ከሆነ ውስጣችን ያሉ ስትሮክ ሆርሞኖች ይጨምራሉ። ስለዚህ ስብ አይቃጠልም ማለት ነው። ስብ ካልተቃጠለ ደግሞ ቦርጭ አይጠፋም። ሌላው ደግሞ አረንጓዴ ሻይ መጠጣት ነው። በየጊዜው በቀን ውስጥ ከ1 እስከ 2 ሲኒ አፍልታችሁ መጠጣት በሳይንስ የተደገፈ ቦርጭን ማጥፊያ ወይም ክብደት መቀነሻ መንገድ ነው። ሌላው መንገድ ደግሞ ስኳርን መቀነስ ነው። ስኳርን እንዴት ነው መቀነስ የሚቻለው ካልን ካርቦሃይድሬት ያላቸው ምግቦችና ስኳር ያላቸው ምግቦች ባለመመገብ ነው። እንደ ነጭ ዳቦ፣ ፓስታ፣ መኮሮኒ፣ ሩዝ ያሉ ምግቦች ከፍተኛ ካርብ ያላቸው ምግቦች ናቸው። ሌላው ደግሞ ኩኪዝ፣ ኬክ፣ ቸኮላት የመሳሰሉት እንዲሁም ፋብሪካ ውስጥ ያሉ የለስላሳ መጠጦችና ጁሶች ከፍተኛ የስኳር መጠን ስላላቸው እነዚህ ምግቦች መቀነስ ያስፈልጋል። እዚህ ጋር ልብ ማለት ያለባችሁ ውድ ተመልካቾቼ፣ ሌላ ምግብ ብንበላም ወደ ስብ መቀየሩ አይቀርም። ነገር ግን ዋናው የስብ ክምችት መንስኤ ካርቦሃይድሬት የበዛባቸው ምግቦችን መመገብ ስለሆነ መቀነስ ያስፈልጋል ማለት ነው። ሌላው ደግሞ አልኮልን አለመጠጣት ነው። ከቻላችሁ ከእንቅልፋችሁ ስትነሱ በባዶ ሆዳችሁ የጨጓራ ህመም ከሌለባችሁ ማለት ነው ለብ ባለ ውሃ ሎሚን መጠጣት ትችላላችሁ። ሎሚ ብዙ ጥቅም አለው፣ አንጀታችንንም ያጸዳልናል። ሌላውና ዋናው ደግሞ ኤክሰርሳይዝ ማድረግ ነው። በነገራችን ላይ ውድ ተመልካቾቼ ያለ ኤክሰርሳይዝ እና ያለ አመጋገብ ለውጥ የሰውነት ክብደትን መቀነስ አይቻልም። ስለዚህ ኤክሰርሳይዝ ማድረግ ለክብደት መቀነስ ትልቁን ቦታ ይወስዳል። በቀን ውስጥ በትንሹ ለ30 ደቂቃ ኤክሰርሳይዝ ማድረግ ያስፈልጋል። በቀላሉ ስንጀምር የእግር ጉዞ ማድረግ፣ ዋና፣ መሮጥ፣ ሳይክል መንዳት፣ ኳስ መጫወት የመሳሰሉትን ስፖርቶች መስራት ይቻላል። ውፍረትን ወይም ክብደትን መቀነስ ከፈለግን ኢንሱሊን መቀነስ አለበት። የኢንሱሊን ስራ ደም ውስጥ ያለውን ግሉኮስ ወደ ስብ ወይም ወደ ቅባት መቀየር ስለሆነ ክብደታችንን ለመቀነስ ኢንሱሊን መቀነስ አለበት ማለት ነው። ስለዚህ ኢንሱሊንን ለመቀነስ ምን ማድረግ አለብን የሚለውን እንመልከት። የመጀመሪያው በቀን ውስጥ ከ1 እስከ 2 ጊዜ መመገብ ነው። ይህም መራብን ይቀንስልናል። ራብ የሚሰማን ከሆነ የኢንሱሊን መጠናችን ስለሚጨምር የራብ ስሜት እንዳይሰማን በቀን ውስጥ ከ1 እስከ 2 ጊዜ መመገብን መለማመድ አለብን። ይህን ማድረግ የኢንሱሊን መጠንን ይቀንስልናል። ሌላው ደግሞ እራትን በጊዜ መመገብ ነው። ምክንያቱም ማታ ላይ ሞር እንቅስቃሴ ስለማይኖር የበላነው ምግብ ወደ ስብ ተቀይሮ ይከማቻል። ስለዚህ ከ12 ሰዓት በኋላ መመገብ ጥሩ ልምድ አይደለም ማለት ነው። ሌላው ደግሞ ውድ ተመልካቾቼ ቦርጭን ለማጥፋት ደም ማነስ መኖር የለበትም። ምክንያቱም ፋት ለመቃጠል ኦክሲጅንን ይፈልጋል። ኦክሲጅን ደግሞ የሚመላለሰው ወይም በደም ውስጥ ኦክሲጅን ደግሞ በሰውነታችን ውስጥ ለመመላለስ ደምን ይፈልጋል። ደም ማነስ በሚኖርበት ሰዓት ሌላው ደግሞ ውድ ተመልካቾቼ ቦርጭን ለማጥፋት ደም ማነስ መኖር የለበትም። ምክንያቱም ፋት ለመቃጠል ኦክሲጅንን ይፈልጋል። ኦክሲጅን ደግሞ በሰውነታችን ውስጥ ለመመላለስ ደምን ስለሚፈልግ ደም ማነስ በሚኖርበት ሰዓት ኦክሲጅንም አብሮ ይቀንሳል ማለት ነው። ኦክሲጅን ቀነሰ ማለት ደግሞ የስብ መቃጠል ሂደቱ በዛው ልክ ይቀንስብናል ማለት ነው። ስለዚህ የደም ማነስ ችግር ካለ ቼክ ማድረግ ያስፈልጋል። እንግዲህ ውድ ተመልካቾቼ ከላይ የነገርኳችሁን መንገዶች በመጠቀም ቦርጭንና የሆድ አካባቢ ስብን ማጥፋት ትችላላችሁ ማለት ነው። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ፣ ላይክ አድርጉ። ያላችሁን ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። በቀጣይ በሌላ የጤና ርዕስ እስከምንገናኝ መልካም ቆይታ ይሁንላችሁ።